ሰላም እንዴት ናችሁ? ዛሬ ለመጀመሪያ ጊዜ ሽርሽም ወይም ደግሞ ደቀቆ ወጥ ሰርቻለሁ። እኔ ከዚህ በፊት ሞክሬ አላውቅም ነበር። ጓደኛዬን ጠይቂያት እሷ በነገረችኝ መሰረት ነው የሰራሁት። በመጀመሪያ አተሩን እናምሰውና ከዛ ሸርከት አድርገን ፈጭተን እናስቀምጣለን። ከዛ ቁሌት ነው የምናቁላላው። ሽንኩርታችን እንደዚህ ውሃውን ከመጠጠልን በኋላ ዘይት አድርገን በደንብ እንጠብሷለን። ከዛ እሱ ከተጠበሰልን በኋላ በርበሬ አድርገን እናቁላላለን። ቁሌታችንን ካቁላላን በኋላ ሽርሽሙን እላዩ ላይ አድርገን በደንብ ከቁሌቱ ጋር እናዋህደዋለን። ከዛ እሱን ካሸነው በኋላ እኔ እርጥብ ነጭ ሽንኩርት አልነበረኝም እና ደረቁን ነው የተጠቀምኩት። እኔ በዚህ መልኩ ነው የሰራሁት። እስቲ ሌላ አሰራር ካለው ኮሜንት ላይ ጻፉልኝና እንሞክረዋለን አብረን። ከዛ መከለሻን ያደረኩት። ከዛ ቀስ እያደረግን ውሃ እያደረግን እያላላን እንከልሷለን። መጀመሪያ ውሃ ተከልሶም ከላይ የሚነሰነስ ቪዲዮ አይቼ ነበር፣ እንደሱ መስራት ይቻላል። ግን እኔ እሷ በነገረችኝ መሰረት ነው የሰራሁት። ከዛ ተንተክትኮ እንደዚህ ከሆነልን በኋላ ጨው አድርገን እኔ ከድንች ሰላጣ ጋር ነው ያቀረብኩት። በጣም ነው የሚጣፍጠው። ሁላችሁም ሞክሩት። አካውንቴን ፎሎ፣ ላይክ እና ሼር ማድረግ እንዳትረሱ። ስለተከታተላችሁኝ አመሰግናለሁኝ።